ሰላም እንዴት ናችሁ? ኤሊስ ፋሚሊ እንግዲህ በሳምንታችን ባበዱ ቪዲዮዎች እንደገና ተመልሰናል። አብረን እንቆይ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን እንቆይ። ያው ቤተሰብ እንግዲህ የተለያዩ ቆንጆ ቪዲዮዎችን ሪያክት ለማድረግ ተገናኝተናል። እንግዲህ ጊዜያችንን ጠብቀን ያው እንደምታዩት ዛሬም ብቸኛ ነኝ። በጣም ያሳዝናል። እኔስ ብቸኛ ነኝ ይላል ሰውየው ራሱ። ባልደረባችን መምጣት አልቻለም። በእውነት ነው የምነግራችሁ። በጣም ነው የተጎዳው እና ከጉዳቱ ማገገም አልተቻለም። እኛም አልቻልንም። ወገን እስቲ እንደው አጽናኑት ሴት ልጅ እስቲ ረባካችሁ። እና አልደረሰም ለዛሬም። ጉዳቱ ምን ያህል ሳምንት እንደሚያቆየው ከሜዳ አላወቅንም። እስቲ እንግዲህ ቀጣይ እንዲመጣ በላይክ እና በሰብስክራይብ ሞቅ አድርጉት እስቲ ቤተሰብ። አሁን አንድ ቆንጆ ዘፈን ጋብዛችኋለሁ። የቆየ ዘፈን ነው። ዘፈኑን ከሰማን በኋላ ጋብዛችኋለሁ መጀመሪያ፣ ከዛ ሪያክት እናደርግበታለን። የእንጦጦን ፓርክነት የተነገረ ዘፈን ነው። እንግዲህ ቤተሰብ አይታችሁታል ሙዚቃውን። ሙዚቃው አሁን የተጫወተችው ጄሪ ትባላለች። አስታውሳለሁ የሚል ዘፈን አላት። ታውቁታላችሁ። ይሄኛውን አራዳ የሚለውን ኦሪጂናል ዘፋኙ አስቴር ማለት አስቴር አወቀ ሳትሆን ሌላ አስቴር የምትባል የቆየ ነው ስራው። እሱን ድጋሚ ተጫውታው ነው ጄሪ። እና በፊት አራዳ ስሙ ሲነሳ አብረን ፒያሳ ነበር። ስለ አራዳ ነው የተዘፈነው፣ ስለ ፒያሳና አካባቢው። አሁን ፒያሳም በፈረሳው ምክንያት የለም፣ ካሳንቺስም እንደዛው። እና አሁን ግጥሞቹ ተቀይረው አሁን ምን ተባሉ? አራዳ ስሙ ሲነሳ ተያይዘን ኮዬ አራብሳ ብራዘር። የኮዬና የአራብሳ ልጆች እንግዲህ ወገን ሰብስክራይብ እያደረጋችሁ በዛው። እስኪ በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። ይኸው ቤተሰብ እንግዲህ ድጋሚ ተመልሰናል። እንግዲህ አገራችን ላይ እጅግ በርካታ ድምፃውያን አሉ። በጣም አንጋፋ ወጣት እና ሙዚቃ ያው በሀገራችን ላይ ያለውን ቦታ ይታወቃል። በደስታውም፣ በሀዘኑም፣ በጦርነትም፣ በረሃብም፣ በጥጋብም እና ሙዚቃ ከባህላችን ከአኗኗራችን ጋር በጣም የተዋሃደ ነገር ነው። በሙዚቃም በዜማም አገሪቱ እጅግ ላቅ ያለ ታሪክ አላትና የተለያዩ ጀግና ድምፃውያን የተነሱባት አሁንም ያሉባት አገር ነች። ነገር ግን አሁን የምጋብዛችሁ ቪዲዮ በጣም የምንወዳቸው አንዳንድ ዘፈኖች አሉ እና ዘፈኖቹ ኦሪጂናል ይመስሉናል ብዙዎቻችን። እኔም ይሄን ቪዲዮ ሳይ ነው በጣም የተገረምኩት። ግን ከሌላ ወይ ከድሮ ወይ ከሌላ ዘፈን ኮፒ ተደርገው ግን የማናቃቸው በጣም ቆንጆ ዘፈኖች አሉ። እነሱን ጋብዛችኋለሁ ጋይስ። ይሄን ቪዲዮ ካያችሁ በኋላ ምን ያህሉን ታውቁ ነበር? እናንተስ ኦሪጂናል ዘፈን ይመስላችሁ ነበር ወይስ ታውቁ ነበር የሚለውን አስተያየታችሁን ኮሜንት ላይ ታሳውቁናላችሁ። እስቲ ጋይስ እንየው እስቲ ቪዲዮን። ከውጭ ኮፒ የተደረጉ ነገር ግን ኮፒ እንደተደረጉ ብሶ የሚያውቃቸው ሶስት ሙዚቃዎች፣ በተለይ ደግሞ ሶስተኛውን ሙዚቃ እርግጠኛ ነኝ ብሶ ኮፒ እንደተደረገ አያውቅም። አንደኛ የሃይማኖት ግርማ ዛሬማ ግድ ነው። ይሄ ዘፈን ቤተሰብ በጣም በቅርብ ጊዜ የወጣ ዘፈን ነው። 2 ዓመት ነው አሁን። ነገር ግን ይሄ ሙዚቃ ኮፒ የተደረገው ዘጠኖቹ ላይ በተለይ ህንድ ፊልም ላይ የምታውቋቸው ሰዎች ሊኖሩ ይችላሉ። የድልቅ አሽቃና ከሚለው ሙዚቃ ላይ ዜማው ተመሳሳይ ነው።
አያችሁ በጣም ነው የሚቀራረበው ዜማ አዘያዛኑ የሆነ ፓርቲ ይመሳሰላል በጣም ኮምፕሊትሊ ሳይሆን። ሁለተኛ አንደኛው የሃይማኖት ግርማ ነው። ስንቶቻችን የጎሳዬ ተስፋዬ ከጠላሽኝ ወዲያ የሚለው የጎሳዬ ተስፋዬ ደግሞ ቀጥሎ የጎሳዬ ተስፋዬ እንግዲህ ይሄ ሙዚቃ ኮፒ የተደረገው በተለይ የኤርትራ ሙዚቃ የምትሰሙ ብዙዎቻችሁ ታውቁታላችሁ ከአብርሃም አፈወርቂ አቤላ የሚል ነው። በጣም ተመሳሳይ ዜማ ነው ያለው እና ይሄ እንኳን ብዙዎቻችን የምናውቀው ይመስለኛል። ከአብርሃም አፈወርቂ ብዙ የተወሰዱ ነገሮች አሉ። ኦብቪየስ ነው፣ ምንም የሚያጠራጥር ነገር የለውም። በጣም አንድ አይነት ነው ማለት ነው። ኮፒ ተደርጓል ለማለትም የሚያስደፍር ሙዚቃ ነው። ሶስተኛ አብዱኪያር መርካቶ ሰፈር የሚለው ሙዚቃ ሲሆን ሁላችንም የምንወደው ሙዚቃ ነው። መርካቶ ሰፈር በጣም የገረመኝ የተደረገው ከየማነ ባህሪያ ግርማ ዘአሰላ ከኤርትራዊ ዘፋኝ የማነ ባህሪያ የተወሰደ ዜማ ነው። ስሙት። ያው ዜማው በትንሽ መጠኑ ይወራረሳል፣ ይመሳሰላል እንጂ ሙሉ በሙሉ ኮፒ ነው ለማለት የሚያስደፍር አይነት የመፍጠንና የመዘግየት ነገር ነው እንጂ ኦልሞስት የሚገርም ነው። ክሬዚ ነገር ነው። በተለይ ቤተሰብ ገምታችሁ ነበር እናንተም እንደኔ ወይስ? በተለይ የመርካቶ ሰፈሬ በጣም ጭራሽ ሰምቼውም አላውቅም። የራሱ ኦሪጂናል እንትን ይመስለኝ ነበር። ነገር ግን ከኤርትራዊ ዘፋኝ የማነ ባህሪያ የተወሰደ በደንብ ነው የሚያስታውቀው። ደግሞ ስፒዱ ማለት አንድ ሙዚቃ አንዳንዴ ፈጠን ይላል፣ ምቱን ቀነስ ወይም ፈጠን አድርገው ይሰሩታልና በጣም በቃ አንድ አይነት ነው እና ከዛ የሆነ እንትኑ የሆነ ፓርቱ ከዛ እንደተወሰደ በደንብ ያስታውቃልና በጣም ነው የተገረምኩት በአብዱኪያር የመርካቶ ሰፈሬ ዘፈን። እርግጠኛ ነኝ አብዛኞቻችሁ ይሄንን አታውቁም። በጣም በእርግጠኛነት ይሄን ማለት ይቻላል። እስቲ ሀሳባችሁን ኮሜንት ላይ አሳውቁን። በጣም ይገርማል ጋይስ። እሺ ቤተሰብ እንግዲህ ተመልሰናል በሌላ ቪዲዮ። አሁን የማሳያችሁ ቪዲዮ በእርግጠኛነት ልጅቷን ታክሲዎች ላይ፣ ካፌዎች ላይ፣ የተለያዩ ቤቶች ላይ ምናምን ፎቶዋን እናውቀዋለን። በጣም በጣም ቆንጆዬ ሕፃን ልጅ ነች። ስለሷ የሚያብራራ ቪዲዮ ነው። በጣም ቆንጆ፣ በጣም 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 የምታምር ሕፃን በቃ ሁላችንም የምናውቃት ግን ማን እንደሆነች ምን እንደሆነች የማናውቃት ሕፃን አለች። ፎቶዋ በጣም በመላው ዓለም የተበተነ እኛም ሀገር ላይ በተለያየ ቦታው እንደነገርኳችሁ ታክሲ ላይ፣ ቤቶች ላይ፣ ሬስቶራንት፣ ካፌ ምናምን ያለች ሕፃን ናትና ሶሻል ሚዲያ ላይ ራሱ በጣም ብዙ ሰዎች የእሷን ፕሮፋይል አድርገው ፌስቡክ ላይ ምናምን እናውቃታለን ልጅቷን። አሁን ስለሷ ማንነት ነው ማሳያችሁ። እስቲ ቪዲዮን አይተን እንመለስ። በዛሬው ቪዲዮ በውበቷ ዓለምን ከጫፍ እስከ ጫፍ ስላነጋገረችው ድንገት ሳይታሰብ በሚሊዮን የሚቆጠሩ ተከታዮችን አፍርታ ከድህነት ተነስታ በገንዘብ ሚሊዮነር ስለሆነችው ስለ ዓለማችን ቆንጅዬዋ ሕፃን የምንላችኋለን። አብራችሁን ቆዩ። የዚህችን ቆንጅዬ ሕፃን ፎቶግራፎች በየሶሻል ሚዲያው አሊያም በየታክሲ መስታወቶች ላይ ተለጥፈው አይተው ሊሆን ይችላል። ይቺ ዓለምን በውበቷ ያነጋገረችው ሕፃን አናይታ ሸምዛት ትባላለች። አናይታ በሀገረ ኢራን ኢፍሳም በተባለ አካባቢ የተወለደች ሲሆን ገና የ6 ዓመት ሕፃን ነች። ይቺን ከዓመታት በፊት ከአካባቢዋ ሰዎች ውጪ ማንም የማያውቃት ቆንጅዬ ብላቴና ዘመኑ ባመጣው ቴክኖሎጂ ሕይወቷ በማይገመት መልኩ በድንገት ሊቀየር ችሏል። ተወልዳ እየኖረች ባለችበት በኢራን ኢፍሳን አካባቢ እጅግ ባልተመቻቸ ኑሮ በአነስተኛ ንግድ ሕይወታቸውን ከሚመሩት ወላጅ አባቷ አሊ አጀምዛድና
ከእናቷ ማርያም አጀምዛት ጋር በዝቅተኛ ኑሮ ትኖር የነበረችው ይህቺ ውብ ብላቴና አንድ ቀን ግን በሕይወቷ ያልታሰበ ዕድል ይዞላት መጣ። ይህም ወላጅ እናቷ ማርያም አጀምዛት የቆንጅዬ ልጇን ሐናይታን ፎቶ በየሶሻል ሚዲያው መለጠፍ ነበር። እናም ፎቶግራፏን ለጠፈቻቸው። ከጥቂት ቀናት በኋላም ፍጹም ያልገመተችው ሆነ። የቆንጅዬዋ ሕፃን ሐናይታ ፎቶዎችም የኢንተርኔቱን ዓለም ተቆጣጠሩት። እናት ማርያም በውጤቱ በመገረም ተጨማሪ የልጇን ፎቶዎች በየሶሻል ሚዲያው አሰራጨች። ከዛ ጊዜ ጀምሮ የትንሿ ሐናይታ ዝና የሚያስቆሙ ጠፋ። በስሟም ኢንስታግራም በመክፈት ከ1 ሚሊዮን ተከታይ በላይ በአጭር ጊዜ ለማፍራት ችላለች። ውበቷ ባመጣላት ዕውቅና የተነሳ የተለያዩ ማስታወቂያዎችን በመስራት ዛሬ ላይ ይህች የ6 ዓመት ሕፃን የማስታወቂያ ሞዴል በመሆን በሰራቻቸው ስራዎች የሀብት መጠኗ ከግማሽ ሚሊዮን ዶላር በላይ ደርሷል። ሐናይታ ሶሻል ሚዲያ ባመጣው ዝና ዛሬ ላይ ሕይወቷ ፍጹም ተቀይሮ ከራሷ አልፋ ለወላጆቿ ለመትረፍ ችላለች። በኮሮና ወቅትም በኮሮና ተይዛለች የሚል ሐሰተኛ መረጃ ቢሰራጭባትም ሕፃን ሐናይታ ግን በኮሮና እንዳልታመመች ለተከታዮቿ ተናግራለች። ብዙዎች ሐናይታ የዓለማችን የምንጊዜም ቆንጆ ሕፃን መሆኗን የሚስማሙ ሲሆን ዛሬ ላይ ሐናይታ በሞዴሊንግ ዓለም ተሰማርታ እየሰራች ትገኛለች። በእርግጠኛነት አሁን አስታውሳችኋታል ሁላችሁም ማለት ይቻላል። ከራሷ አልፋ የቤተሰቦቿን ሕይወት ቀይራለች በዚህ እድሜዋ ማለት ነው። ከግማሽ ሚሊዮን ዶላር ሀብት በላይ መያዝ በዚህ እድሜ አስቡት፣ ተአምር ነው በጣም። ገና ሕፃን ልጅ ነች፣ ብዙ ማስታወቂያ ተሰራች፣ እጅግ ውብ ነች። እንደሰማችሁት ቪዲዮ ላይ የምንጊዜውም ቆንጆ ሕፃን ልጅ ናት እና በውበቷ ብዙ ሰዎችን ማርካለች በእርግጠኛነት። እንደዚህ ከራስ አልፎ ቤተሰብን አገርን አሁን አገር ራሱ አስጠራች፣ ኢራን አገር አስጠራችና ኢራን ሲባል የሆነ በጣም ሽብር ምናምን ጦር ምናምን ጦርነት ምናምን ነው ትዝ ወደ አእምሯችን የሚመጣውና እቺ ሕፃን ልጅ አሁን ምን ያህል ገጽታ እንደምትቀይር አስባችሁታል? በፊቷ በቆንጅዬ ፈገግታዋ በዚህ ድንቡሽቡሽ ባለ ፊቷ የሀገር ገጽታው ላይ ትቀይራለች። ኢራን ሲባል ከዚህ በኋላ ሳዳም ሁሴን ሳይሆን ብቻ ሳይሆን ወይ ሆነ ጦረኛ የሆነ አመፀኛ ምናምን የሆነ እንትን ሳይሆን እቺን ቆንጅዬ ልጅም ያስባል ማለት ነው የተቀረው ዓለምና በጣም የሚገርም ነው። ጋይስ ተረድታችሁኛል ብዬ አስባለሁ። አሁን ፊቴን የምሸፍንበት ምክንያት ገብቷችኋል ብዬ አስባለሁ። አሁን ፊቴን ብገልጥ አሁን ያ አፍቃሪ የሆነ ጓደኛዬ በእርግጥ አፍቅሮ ነው በፍቅር ተጎድቶ ነው አፍቃሪ ስለሆነ ነው ፊቱን የሚሸፍን። እኔ ግን ልክ እንደዚህ እንደ ቆንጅዬ ሕፃን ልጅ ፊቴን ባሳይ መላው ዓለም ትልቅ ተጽዕኖ መፍጠር ከፍታለሁ። እንደው መክፈት እንዴ ይሄ ቪዲዮ 5000 ላይክ ካገኘ ማለት ነው ቀጣይ ፊቴን እንደዚህ አሳያችኋለሁ ጋይስ። እንዴ ሰብስክራይብ ግን ማድረግ አለብን ቤተሰብ። በቀጣይ ቪዲዮ እንገናኛለን። እስቲ ኤሊዝ ፋሚሊ እንግዲህ ተመልሻለሁ። ዛሬም ብቻዬን ነኝ። ለብቸኝነቴ ላይክ ያስፈልገኛል። ላይክ አድርጉ ይሄን ቪዲዮ። እንግዲህ ሌላ ቪዲዮ ነው ማሳያቸው። ይሄ ቪዲዮ ሁላችንም የምናውቀው ያው ድምፃዊ ልጅ ሚካኤል አለ፣ እንደገና ደግሞ ኤምሲ ሲያምረኝ አለ። ሁላችንም እንደምናውቀው ልጅ ሚካኤልና ኤምሲ ሲያምረኝ ዛሬ ይሁን ነገ የመጀመሪያው አልበሙ ላይ የመጀመሪያ አልበሙ መጠሪያ የነበረው ዛሬ ይሁን ነገ ዘፈን ላይ ፊቸሪንግ እንደሰራ እናውቃለን። ልጅ ሚካኤል ማነው ኤምሲ ሲያምረኝና ኤምሲ ሲያምረኝና ልጅ ማይክ ተጣልቷል። በነገራችን ላይ በጣም ብዙ ሰው ልጅ ማይክና ቴዲዮን ነው በቃ በጣም ራይቫል እንደ ጋርዲዮላ ነው እግር ኳሱ ላይ አልወሰደውና በጣም ተፎካካሪና የማይዋደዱ ያው ጋርዲዮላና የርገን ክሎፕ ልል ነበር፣ ግን የርገን ክሎፕና ጋርዲዮላ በጣም ይከባበራሉ፣ ይዋደዳሉ። ሲገናኙ እንዴት እርስ በርስ ሪስፔክታቸው ይገርማል። የልጅ ማይክና የቴዲዮ እንደዚህ አይደለም። በጣም የሚጣሉ የማይዋደዱ በዘፈን የሚመላለሱ ምናምን ነገር ናቸውና ኤምሲ ሲያምረኝ እኔ ያው የዛሬውን ነገ ዘፈን ላይ እና ድሮም የሆነ ዘናጭ የሚል ክሊፕ ነበረው አይ ቲንክ እዛ ላይም ኤምሲ ሲያምረኝ ክሊፕ ላይ ነበረ። ካልተሳሳትኩኝ ከተሳሳትኩኝ ታርሙልኛላችሁ። ግን ዛሬውን ነገ ላይ በደንብ በእንግሊዘኛ ፊቸሪንግ እንደነበረበት ያው ሁላችንም የምናውቀው ነው።
እና በደንብ በሱ ሳይድ ነው ወይም የሱ ፋም የሆነ የለም በቃ በሱ ሳይድ እንደሆነ ነው የምናውቀው አብዛኞቻችን የሚመስለን ካየነው አንፃርና አሁን የሆነ ኢንተርቪው ላይ ኤምሲ ሲያምረኝ ስለ ሁኔታቸው ስላሉበት ሁኔታ አውርቷልና በጣም የሚገርም ነገር ነው። እስቲ ቪዲዮውን አይተን ነው እንመለስ ቤተሰብ። ቴዲዮ ልጅ ሚካኤል ይባላል እና እንደዚህ አይነት ነገር አለ። ሪያሊቲው እዛ ጋር አይደለም ያለው አይደል? ሪያሊቲው እዛ ጋር አይደለም ግን እንደ ሪያሊቲው እዛ ጋር አይደለም ማለት አልተጣሉም ነው ተጣልተዋል አይደል? በሱ ታምናለህ? ተጣልተዋል። ቴዲዮ እና ልጅ ሚካኤል ኮርስ ተጣልተዋል። ተጣልተዋል ስለ ያው እና አንተና ልጅ ሚካኤል ተጣልታችኋል። ተጣልታችኋል ለማርኬት አይደለም ለማርኬት ነው ወይስ ኖ ለማርኬት አይደለም። አክቹሊ እኔም ባውቃለሁ ያው አይቻቸው አላውቅም። ከዛ በኋላ ያው ቦታው ላይ የነበረ ሰው ስለነበረ ብሊንግ ያውቃል። እኔና ልጅ ሚካኤል ለመጀመሪያ ጊዜ ነው ይሄን ነገር እንግዲህ ሚዲያም ላይ ስናገር አሁን እኔና አንተ በጣም እንቀራረባለን። ታውቃለህ በጣም እንቀራረብ ከምትቀራረበው ሰው ጋር ትንሽ ነገር ነው የሚያጣላ። ከማትቀራረበው ሰው ጋር አትጣላም። በጣም ትልቅ ነገር ያስፈልጋል ከማትቀራረበው ሰው ጋር ለመጣላት። ከምትቀራረበው ሰው ጋር ትንሽ ነገር ይበቃል። ገባ? ልክ የልጅ ሚካኤል አልበም ሲወጣ እኔ ዱባይ ነበርኩኝ። የሱ ዘፈን የአልበሙ መጠሪያ ዛሬ ይሁን ነገ ላይ እሱ ላይ ፊውቸሪንግ ገብቻለሁ። ሶ ልጅ ሚካኤል ደወለልኝ፣ አወራኝ። ዱባይ ነበርኩኝ። ሶ ዛሬ ይሁን ነገን ክሊፕ ልሰራ ነው እና እሱ ክሊፕ እንዴት ነው ማድረግ ያለብን? በቃ እኔ ከአልበሜ እሱን ነው ማድረገው ክሊፕ እና አንተ ደግሞ የለህም እና እሱን መስራት አለብኝ። የአልበሜ አርዕስት እሱ ነው እና መስራት አለብን ስለኝ እኔ ደግሞ ልመጣ 1 ሳምንት ነው የቀረኝ። ከዱባይ ልመለስ ነበር ኮንትራቴን ጨርሼና ፋፍ 1 ሳምንት ስጠኝ፣ ከ1 ሳምንት በኋላ እመለሳለሁ አልኩት። ሰው ከዱባይ ከመጣው በኋላ ያ ክሊፕ መሰራት እንደነበረበት ነው ማውቀው። ዛሬ ይሁን ነገ የሚለው የእሱ ክሊፕ የአልበሙ መጠሪያ እሱ ላይ ፊቸሪንግ ስለገባው እሱን ልንሰራ ተነጋግረን ነበረ። ከዛ በኋላ የተፈጠሩትን ነገሮች forget it ሆዲፍቸው ምን መሰለህ በዚህ ላይ መጨመር ፈልገው ሲያምረኝና ልጅ ሚካኤል ማለት ያው አብሮ አደጎች ናቸው። እዚህ ሂፕ ሆፕ ኢንደስትሪ ላይ በጣም ረጅም ጊዜ ከመጡት ሁለት አርቲስቶች አሉ ከተባለው ሂፕ ሆፕ አርቲስቶች ውስጥ አንዱ ነው። ልጅ ሚካኤልን በአንድ በኩል ስታስበው አሳ ሂፕ ሆፕ ነው ስታየው he's doing a big ያው እንግዲህ ቤተሰብ እንዳያችሁት ነው። ልክ ነው ኤምሲ ሲያምረኝ እንዳለው ያው አንድ ሰው በጣም ከሚቀራረበው ከሚወደው ሰው ጋር ነው በትንሽ ነገር ሊጣላ የሚችለውና ዛሬውን ነገ ክሊፕ ሊሰራ ከ1 ሳምንት በፊት ነው እንትን የተደረገውና 1 ሳምንት ለመምጣት እየቀረው ነው። እሱ የለበትም ክሊፑ ላይ እንደምታዩት የሱ ስራ ላይ ባለመሳተፉና በአንዳንድ ነገሮች እንደተጣሉ ነው። ብዙም ማብራራት አልፈለገም፣ ግን ዋናው ምክንያቱም አስቀምጧል። በጣም አስገራሚ ሚዲያ ላይም ተናግሬው አላውቅም ብሎ ለመጀመሪያ ጊዜ ነው አሁን ያወራውና በጣም የሚገርም ነገር ነው። በነገራችን ላይ የተፈጠረው ነገር እኔም በጣም ገርሞኛል። አብሮ አደጎች ናቸው። ይህንንም አታውቁ ነበር ጋይስ። በጣም የሚገርም ነገር ነውና እንግዲህ ወደፊቱ በደንብ ረጅም ጊዜ ሆነ። ኦልሞስት 2008 ነው የወጣው የልጅ ሚካኤል ዘፈን 8 ዓመት ሆኖታል ኦልሬዲ። ረጅም ጊዜ ሆነ ከተጣሉ ማለት ነውና በቅርቡ እንግዲህ ሰላም እንትን ብሎ ጥሩ ነገር እንግዲህ አንድ ላይ እንደሚያሳዩን ተስፋ እናደርጋለን። ቤተሰብ ከጥል ምንም ያው መጣላት ይሁን ደስ አይልም ዞሮ ዞሮና እንግዲህ እንትን እንዲሉ ምኞታችን ነው። እንግዲህ ቤተሰብ ባለፈው ቪዲዮ ላይ የሚገርም ታለንት ፉል የሆነ ሰው አስተዋውቀናችሁ ነበር። ዛሬ በጣም የሚገርም ታለንት ያለው ሰው ነው የምናስተዋውቃችሁ። ታለንት አይነቱ ብዙ ነው እንደሚታወቀውና ስዕል አለ፣ ቅርጻ ቅርጽ አለ። ለዛሬ በጣም ያው ስዕልም ይመስለኛል የሰውዬ ቅርጻ ቅርጽ ነገር ነው፣ ግን በጣም የሚገርም ነገር ስለሆነ ነው የምጋብዛችሁ። እስቲ ቤተሰብ
በቃ ምን አለባችሁ ስራውን እንዳያችሁት ትወዱታላችሁ። ዋው ዋው አስበስማ አይገርምም? ሳንቲሙ የምር አይመስልም? ኢትዮጵያ ካርታ ላይ ታዲያ ሼር ኮፒ ሊንክ መደረጉ በጣም የሚገርም ነው። በቀጣይ ገዘፍ ያለን ስራ እንመለሳለን። ሼር ኮፒ ላይ ነው። እንግዲህ ቤተሰብ ባለፈው ቪዲዮ ላይ የሚገርም ታለንት ፉል የሆነ ሰው አስተዋውቀናችሁ ነበር። ዛሬ በጣም የሚገርም ታለንት ያለው ሰው ነው የምናስተዋውቃችሁ። ታለንት አይነቱ ብዙ ነው እንደሚታወቀውና ስዕል አለ፣ ቅርጻ ቅርጽ አለ። ለዛሬ በጣም ያው ስዕላሊም ይመስለኛል የሰውዬ ቅርጻ ቅርጽ ነገር ነው፣ ግን በጣም የሚገርም ነገር ስለሆነ ነው የምጋብዛችሁ። እስቲ እንየው እስቲ ቤተሰብ ዋው ዋው አስበስማ አይገርምም? ሳንቲሙ የምር አይመስልም? ኢትዮጵያ ካርታ ላይ በጣም የሚገርም ነው። ዋው እንደዚህ አይነት ታለንት ያለው ሰው በእውነት ላይክም ፎሎ ይገባዋል የመጨረሻና ሳንቲሙ የእውነት ነው የሚመስለው። ደግሞ የሚገርመው ኢትዮጵያ ካርታ ላይ ያለው ሳንቲሙ ራሱ ኢትስ አሜዚንግ በጣምና የሰው እውነት ፈጣሪ አንዳንድ የሚሰጠው ለሰው ልጅ የሚሰጠው ታለንት የተለየ ነው። አሁን ደግሞ ቴክኖሎጂም አለ፣ ብዙ የመማሪያ መንገዶችም አሉ፣ ከብዙ ሁኔታ አንግል የመማር እድልም አለና እኔ በጣም የተገረምኩት የሳንቲሙ ደግሞ አይገርምም? በቃ ሳንቲሙ የተለጠፈ ነው የሚመስለው ራሱ የእንጨቱ እንዲህ ተቀርጾ በደንብ ተሽሞኑኖ ምናምን አይመስልምና በቃ በጣም የሚገርም ሰው ሆነ። በጣም በእውነት እኔ በጣም ተገርም ያለው በዚህ ታለንት እና በቃ ታለንት በትምህርት ሲሆን ደግሞ እንደዚህ እያደገ ነው የሚመጣው፣ ወሰን የለውም። አንድ የሚስል ሰው የሆነ ነገር ይስላል ምናምን። አሁን ይሄ ሰውዬ ቅርጻ ቅርጽ ብቻ ሳይሆን ፔንት አለው፣ በቃ አት ዘ ሴም ታይም ቅርጽም ፔንቲንግም ነው። ምክንያቱም ሳንቲም ያውቃል ሁሉም ሰው 5 ሳንቲም፣ ግን ያንን ምስል በትልቁ ለማምጣት የመቅረጽም ብቻ ሳይሆን የመሳልም አቅም ያስፈልጋልና በጣም የሚገርም አቅሙን ያሳየን እዚህ ጋር። በጣም አሜዚንግ ነው በጣም በእውነት። ምን ታፈጣለህ? ሰብስክራይብ ምን ታፈጣለህ? አታፍጥ። ሰብስክራይብ አድርጊ፣ አንቺም አታፍጪ። ቤተሰብ እንግዲህ በቪዲዮዎቻችን ፈታ እያላችሁ እንደሆነ ምንም ጥርጥር የለኝም። ሰብስክራይብ ግን እያደረጋችሁ አይደለም። ሰብስክራይብ፣ ላይክ እንዳይረሳ ቤተሰብ። እንግዲህ ጣሊያኖች ለስፓጌቲ ለፓስታ ምናምን ያላቸው ፍቅር ይታወቃል። በቃ እኛ እንጀራ እንደምንለው የነሱ ስፓጌቲ በቃ ፓስታ በቃ የሚገርም ምግባቸው ነውና አሁን ማሳያችሁ ቪዲዮ ምን ያህል ለዛ እንደሚጨነቁ ለፓስታው ያለ የሚሰጡትን ክብር ነው የማሳያችሁና እስቲ ቪዲዮውን አይተን እንመለስ። የሰውዬ ሪያክሽን ያበደ ነው በጣም። ጣሊያን ላይ ብትሆን ትታሰር ነበር እኮ ነው የሚለው። Non ti taglio gli spaghetti, imbecille. No, non ci provare. No. We are really trying on the pen. All the world know about this pink, please.
Okay, I promise. No, you no problem. No, 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 I'm traumatic, please. የሚገርም ነው ቤተሰብ በተለይ የሽማግሌው ሪአክሽን በቃ ሁላ እንዲህ ወደ ላይም እንደመጸለይም አሉ በጣሊያንኛ መሰለኝ የሚያወሩትና ከታች ሰብታይትሉ እንዳያችሁት ነው። በቃ ጣሊያን ላይ ያስከስሳል። በቃ እንደዚህ እንዲህ መስበር እንትኑ ምን ያህል ሪስፔክት እንዳለ አንዲት አሽሙኑ ቆንጆ አድርገው ያው በጣሊያን ፓስታ ምናምን የጣሊያን ምግብ ነው። ኢትዮ ጣሊያን ይባላል ነው ፓስታ እንጀራ በጣም በቃ ቆንጆ አድርገው ነው የሚሰሩት። በፍቅር ነው ተጠንቅቀውና ተንከባክበው እንደ እንቁላል እንዲህ ነውና በጣም ገርሞኛል። አንዳንዴ ይሄ እኮ ሪሰርች ነው በነገራችን ላይ ፋሚሊ አሁን ለምሳሌ የነሱ ልጆች ወይ የትዳር አጋሮች ምናምን ናቸው ይሄንን ጸባያቸውን አውቀው እንዲህ ብናደርግ ምን ያህል ሪአክሽናቸው ለዓለም እናሳይ ብለው ነውና ብዙ ጊዜ የሚሰሩ ሪአክሽን ቪዲዮዎች እኔ በጣም ይገርሙኛል። በተለይ እንደዚህ ፋሚሊ ተኮር የሆኑ ጥንዶች ፋሚሊ እናት እና ልጆች ምናምን የሚያደርጉት እንደዚህ ለዓለም የሚያጋሩበት ሁኔታ በጣም ነው የሚገርመው። ደግሞ በጣም ኢንተረስቲንግ ነው። በጣም እንደምታውቁት እንደዚህ አይነት ቪዲዮዎች ማአት ናቸው በተለያየ መልኩና የሰውን ሪአክሽን ኤክስፔክቴሽን ምናምን እንዲህ አድርጌው እሱ እንዴት ነው ሪአክት የሚያደርገው ብሎ ያን ነገር አዘጋጅቶ ለዓለም ማሳየት በጣም በቃ የሚገርም ነገር ነውና በጣም እንደወደዳችሁት እኔም ተስፋ አደርጋለሁ። ይመቻችሁ ቤተሰብ። እንግዲህ ቤተሰብ ሌላው ከሰሞኑ በጣም የተሰማው በጣም አሳዛኝ ነገር በስፔን ቫሌንሺያ ከተማ የተነሳው እጅግ ከባድ ጎርፍ ነው። ወደ 8 ሰዓት የዘነበ ዝናብ ነው ያለማቋረጥና እንደውም የአንድ ዓመትም የሁለት ዓመት የሚሆን የዝናብ መጠን ነው በአንድ ጊዜ የዘነበው ሲባሉ ሁሉ ነበረና እጅግ በጣም ከባድ የሆነ የጎርፍ አደጋ ተከስቷል። በርካቶች ህይወታቸውን አጥተዋል። ብዙ ቤት ንብረት ወድሟል። እሱን ነው ማሳያችሁ። የተፈጥሮ አደጋ እንግዲህ በጣም አሳሳቢ ደረጃ ነው። በዓለም ሁኔታ ላይ እየተፈጠረ ያለው የተፈጥሮ አደጋ እጅግ አሳሳቢ ደረጃ ደርሷል በዚህ ሰዓት። እስኪ እናዋለን ቪዲዮን አይተን እንመለስ እስቲ ቤተሰብ። ያው እንደምታዩት No, I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no, I don't take shit, I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that, spitting slow, spitting fast. I could roast, I could gas, think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains that last, and to believe in what you got, it was built to last, yeah. Now that I'm through hell, never got anyone's help. I can do it all myself. I don't ever slow up, no, I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no, I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I'm gonna learn the consequence of being incompetent. Mental health is confidence, dreams and some honestness. I'm not here to save the day, that's for you to take away. I could play a million mind games, but instead I say something not illogical, something that is topical. Rub it on and watch it go, make yourself unstoppable. Dreams are irresponsible, but they're always possible. If you just believe, you could be so remarkable. Thoughts in my head, a collage and they spread. I'll be great. ቤተሰብ እንዳያችሁት ነው በጣም አሳዛኝ የሆነ እጅግ አስከፊ የሆነ የጎርፍ አደጋ ነው። ቅድምም እንደነገርኳችሁ ለአንድ ዓመት ይሁን ለሁለት ዓመት የሚሆን በጣም ባንዴ ነው በ8 ሰዓት ውስጥ ያለማቋረጥ ዘንቦ ነው ይሄ ሁሉ ከፍተኛ የሆነ አደጋ ሊከሰት የቻለው።
እና በጣም አሳዛኝ ነው። ብዙዎች ቤት ንብረታቸውን አጥተዋል። መኪናዎቹ እንዴት እንደ ቆርኪ እንዴት እንትን ሲላቸው እንደነበር አይታቸዋል። እግዚአብሔር አንዳንዴ ውሃዎችንም ሊያስነሳ ነፋሳቶችንም ሊያስነሳ ይችላልና ኃጢአቶች በጣም ሲበዙ ያው እኛ ጻድቀኞች ነን ለማለት ሳይሆን በሀገራችንም እንግዲህ እየተከሰቱ ያሉትን የመሬት መንቀጥቀጦች እያየን ነው። የመሬት መንሸራተቶች እጅግ የተፈጥሮ አደጋ ኢትዮጵያን አያውቃትም ነበር። አሁን ላይ ክረምት እንኳን እንዴት ውሃው አስፋልት ላይ እንዴት መኪኖችን ግማሽ ድረስ ሲውጥ እንደነበር የታወቀ ነውና ምን ያህል እንግዲህ ከፈጣሪ የመራቅም ነገር እንደሆነ ነው። ይሄ ከሜትሮሎጂ ከምናምን ሳይሆን እንደዚህ ወደ ቀልባችን መለስ ብለን ራሳችንን መፈተሽ ያስፈልገናል። ይሄ ያው ግልጽ ነገር ስለሆነ ነው እና በስፔን የተፈጠረው ነገር በጣም አሳዛኝ። አሜሪካ ላይም እንደዚህ አይነት ተመሳሳይ ነገር ነበረ እንደሚታወቀውና ሀገራችን ላይም አሁን ያሉትን የመሬት መንቀጥቀጦች ልብ ማለት ያስፈልጋል። ይህንን በሰፊው በኋላ ላይ እመለስበታለሁ። ግን የስፔኑ አደጋ የጎርፍ አደጋ እጅግ በጣም አስከፊው ነው ተብሎለታል እና በጣም በርካቶች ሞተዋል። ከ100 በላይ ሰው ሞቷል። ገና በጣም ያልተገኙ እንትኖችም አሉ። በጣም ፎቆች ሲፈራርሱ ሲሰምጡ ነው ተገንጥለው ሲወሰዱ ነበር በጎርፉና በጣም የሚያሳዝን ነገር ነው። ቤተሰብ እንግዲህ እንዳያችሁት እና ያው የሚያሳዝን ነገር ነው። በጣም ያሳዝናል። እንግዲህ ቤተሰብ ከዚሁ ጋር ተያይዞ ከሰሞኑ ሀገራችን ላይ የተከሰተ ያለውን የመሬት መንቀጥቀጥ ከተፈጥሮ አደጋ ወሬያችን ሳንወጣ በዚሁ ማየት ስላለብን ነው። ሀገራችን ላይ እንግዲህ ካለፉት 3 እና 4 ሳምንታት ወዲህ እጅግ በተደጋጋሚ ከትናንት ወዲያም በተከታታይ የመሬት መንቀጥቀጥ ተሰምቷል በአዲስ አበባና አካባቢው ላይ። ይህም የመጣው ከፈንታሌ ተራሮች ላይ በሚመጣው ከውስጥ የቀለጠ አለት ወደ ውጪ ፈንድቶ ለመውጣት በሚያደርገው ውጥረት የተነሳ የንዝረት ስሜት ነው። ባለሙያዎች እንግዲህ በተለያየ ሁኔታ እንዳስረዱን ከሆነ እና እስኪወጣ ድረስ በተደጋጋሚ ነገር ሊከሰት እንደሚችል በዓለም አቀፍ ሚዲያዎች ሳይቀር የተዘገበ ጉዳይ ነው። ቤተሰብ እንደምታውቁትና ትናንትና ማታም ተሰምቷል። ከትናንት ወዲያም የመሬት መንቀጥቀጡ በስነ ስርዓት ነበረና በዚህ ጉዳይ ላይ እንግዲህ አጠር ያለች ማብራሪያ አቀርብላችኋለሁ ማለት ነው። አብረን እንቆይ ቤተሰብ። እንግዲህ ቤተሰብ በዓለም አቀፍ ደረጃ የመሬት መንቀጥቀጥ ክስተቶችን የሚከታተለው የአሜሪካ ጂኦሎጂካል ሰርቬይ USGS ድረገጽ ከአዋሽ 29 ኪሎ ሜትር ርቀት ላይ ዛሬ ሌሊት 6 ሰዓት ከ4 ደቂቃ በሬክተር ስኬል 4.7 የተመዘገበ የመሬት መንቀጥቀጥ መከሰቱን ገልጿል። ትናንትና ሌሊት ላይ የተከሰተው የመሬት መንቀጥቀጥ በሬክተር ስኬል 4.6 ነበር የተመዘገበው። የዛሬው ደግሞ 4.7 ነው የተመዘገበው። ማለትም የአርብ ምሽቱ 4.6 ነው። የቅዳሜ ወደ እሑድ የሚያነጋ ደግሞ 4.7 ነው የተመዘገበው። በጣም አሳሳቢ ሁኔታ እንደሆነ ነው የሚያሳየው። እንግዲህ ቤተሰብ ከሰሞኑን እንግዲህ እጅግ በተደጋጋሚ የመሬት መንቀጥቀጥ እየተከሰተ እንዳለ ነው የሚያሳየው። ይሄ ማለት በጣም ምን ሰዓት ላይ ምን ሊከሰት እንደሚችል ለማወቅ በጣም አሳሳቢ ነው ከሚባለው በላይ እና አንዳንድ ነዋሪዎች በተለይ አፋር ክልል አካባቢ ያሉ ነዋሪዎች በሰጡት አስተያየት ዛሬ በምሽት በተከሰተ የመሬት መንቀጥቀጥ የተሰማቸውን ስሜት ገልጸዋል። አንድ የአዋሽ ነዋሪ የዛሬውስ በጣም ያስፈራ ነበር ሲል ሁኔታውን ገልጾታል። ሌላ ነዋሪ ደግሞ በጣም ያስደነገጠን ከባለፉት እንደ ዛሬ በጣም ነው የተሰማን
በማለት ሀሳቡን ገልጿል። የመሬት መንቀጥቀጥ ንዝረቱ አዲስ አበባ ድረስ ዘልቆ መሰማቱን ከነዋሪዎች የሚመጡ ምልክቶች ያስረዳሉ። እንደ አሜሪካ ጂኦሎጂካል ሰርቬይ ድረገጽ መረጃ ከሆነ ደግሞ ከአዋሽ በምዕራብ በኩል 8 ኪሎ ሜትር ርቀት ላይ የመሬት መንቀጥቀጥ ነበረ። ሬክተር ስኬል 4.6 ነው የተመዘገበው ማለት ነው። ቤተሰብ እንግዲህ ይሄ የተፈጥሮ አደጋ በጣም አሳሳቢ ደረጃ ላይ ነው የሚገኘው። በተያያዘ ዜናም በኮንታ በደረሰ የመሬት መንሸራተት 6 ሰዎች እንግዲህ ህይወታቸው አልፏል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮንታ ዞን አመያ ዙሪያ ወረዳ ጫሬ ቀበሌ በተከሰተው የመሬት መንሸራተት አደጋ የ6 ሰዎች ህይወት ማለፉን የክልሉ ፖሊስ አስታውቋል። በቀበሌው እንግዲህ ምሽት በጣለው ከባድ ዝናብ ተከትሎ ነው እንግዲህ ጠዋት 2 ሰዓት አካባቢ የመሬት መንሸራተቱ ሊከሰት የቻለው። በአደጋው ህይወታቸውን ያጡት ሰዎች የሁለት ቤተሰብ አባላት ሲሆኑ አንደኛው ቤተሰብ 4 እንዲሁም ሌላኛው ቤተሰብ 2 ሰዎች ህይወታቸውን አጥተዋል ማለት ነው። እንግዲህ በጣም አሳዛኝ የሆነ ነገር ነው ቤተሰቦቼ። እንግዲህ ሁላችንም በዚህ ዙሪያ ራሳችንን በመፈተሽ ወደ እግዚአብሔር በመጸለይ ነው ይህን ክፉ ጊዜ ማለፍ የምንችለው። የመሬት መንሸራተቱ በጎፋም በጎንደርም ከዚህ ቀደም ተከስቶ ብዙ በርካቶችን ህይወት እንደቀጠፈ የሚታወቅ ነው። አሁን ደግሞ የመሬት መንቀጥቀጡ እስከ አዲስ አበባ ድረስ እየተሰማ ነው። አሁን እጅግ እየጨመረ ነው እና በጣም አሳሳቢ ሁኔታ ነው ያለው። የተፈጥሮ አደጋን በጥንቃቄ ማምለጥ አይቻልም። በነገራችን ላይ እንግዲህ ባለሙያዎች ሊፍት አለመጠቀም ምናምን ብለው የሆነ ነገር ሊናገሩ ይችላሉ። ግን የመሬት መንቀጥቀጥ፣ የጎርፍ አደጋን የመሳሰሉትን ነገሮች ተጠንቅቀህ ማምለጥ ማለት በጣም የማይታሰብ ነገር ነው። እግዚአብሔር ነው የሚጠነቀቀው። ራስን መፈተሽ በጣም ያስፈልጋል ብዬ አስባለሁ። በተለይ በዚህ ዓመት ከክረምት ጀምሮ የመሬት መንሸራተቱ በጎፋ በጎንደር የተፈጠረውን እናውቃለን። የመሬት መንቀጥቀጡ አሁን ለፈንታሌ አካባቢ የቀረበ ብዙ አደጋ ቤቶች ሊያፈራረስ እንደሚችል ግልጽ ነው። ሬክተር ስኬልም ሲለካ ቀላል የሚባል አይደለምና ይሄ ነገር በተደጋገመ ቁጥር አደጋ ሊያደርስ የማድረስ አቅሙ በጣም ከፍተኛ ነው። ስለዚህ ሁላችንም ወደ ፈጣሪ በመጸለይ ከክፉ ነገር መራቅ ያስፈልጋል። በጣም ክፋት በነገራችን ላይ በእውነት ያስቀስፋል በፈጣሪ ዘንድ በምንም አይነት። አሁን ይሄ ፕሮግራማችን እኛ ስለ እምነት አይደለም። በእርግጥ ግን ቤተሰብ ብዙ እምነት ያላችሁ ልትኖሩ ትችላላችሁ የምታዩን። እኛ ግን የሰው ልጅ ልብ ክፉ ከሆነ ክፉ የሚያደርግ ከሆነ የሚሰርቅ ከሆነ ክፋትን የሚያደርግ ከሆነ እግዚአብሔርም ያዝናል፣ ፈጣሪም ያዝናል እና በእንደዚህ ነው የሚቀጣው። አሁን ቻይና፣ አውሮፓ ምናምን ዝናብ ራሱ ክረምቱ በጣም አሰቃቂ የሆነ ክረምት በረዶ ነው። አስታውሳለሁ እኔ ፕሮፌሰር ሆናለች አይ ቲንክ ፕሮፌሰር ሌኒ ገብረመድህን በራሻ የትምህርት ቆይታ ወቅት አንድ ቀን ኢንተርቪው ስታደርግ የሰማሁትን በዚሁ አጋጣሚ ላካፍላችሁ ቤተሰብ። በስኮላርሺፕ ራሻ ትማር ነበር። የክረምት ወቅት ነበር። ያው የነሱ በእኛ ታህሳስ ዲሴምበር ወር ጃንዋሪ ምናምን የክረምት ወቅታቸው እንደሆነ ይታወቃልና ከዶርማቸው እስከ ክላሳቸው በጣም አጭር የእግር ወክ ነችና ከዛ እስከዛ ለመሄድ ሙሉ አካላቸውን ተሸፋፍነው በወፋፍራም ኮፍያ ባለው ጃኬቶች፣ ሹራቦች፣ ቲሸርቶች ምናምን ተደራርቦ ነው። በጣም አደገኛ ነው ብርዱ፣ ይገላሉላ። ቤት እዛ ያለ ማሞቂያ ውጭ ሀገር እንደማይኖር ታውቃላችሁ። ማሞቂያ የግድ ኤር ኮንዲሽነርም ሲሞቅም ሙቀቱ ከባድ ነው፣ ሲቀዘቅዝም በዛው ልክ ነውና ማሞቂያም ያስፈልጋል እና ከዛች ከዶርም እስከ ክላስ ለመግባት አይናችን ብቻ ነበር የሚታየው አለች እና ከቅዝቃዜው የተነሳ እንባ ይወጣን ነበር አለች ከአይናችን። ከዛስ እንባቸው ከአይናቸው እንደወጣ ወዲያው ነው በረዶ የሚሆነው አይናቸው ስር አይወርድም፣ ሁላ ውሃ ሆኖላ አይወርድም። እንባ ያው እንደምታውቁት ውሃ ፈሳሽ ነው፣ ወጥቶ እዛው አይኗ ስር በረዶ ይሆናል። ኢማጂን ምን ያህል ቅዝቃዜ እንደሆነ። የሰው ልጅ በእንደዛ አይነት ዌዘር ነው የሚኖረው። የኛ አየሩ ተስማሚ ነው፣ ሁሉ ነገር አለ። በቃ ፍቅር ነው የጠፋው እዚህ ሀገር ውስጥና ክፋት፣ ተንኮል፣ ምቀኝነት አንዱ አንዱን ለመጣል የሆነ ሰው የሆነ ነገር ሲሳካለት እሳይ ከማለት ይልቅ የመቅናትና እሱን ጠልፎ ይመጣል ነገር አለ ሀገራችን ላይ። በጣም ክፋት ከላይ እስከታች። ፖለቲካውም እንደዚህ ነው። ማህበራዊ ህይወታችን ክፉዎች ሆነን በቃ እግዚአብሔርም
ሀገራችን አይተው የማታውቀውን የጎርፍ የመሬት ምናምን አይተናናቅም እኮ እኛ መሬት መንሸራተት እኮ ለአዲሳችን ብርቃችን ነው። መሬት መንቀጥቀጥ ጭራሽ እኔ እስካሁን በኖርኩበት እድሜ የመሬት መንቀጥቀጥ ሰምቼም አይቼም አላውቅም በህይወቴ። እንግዲህ ድሮ አላውቅም። በጣም የታደለች አገር ነበረች። የውጭ ዜጎች ሲመጡ አየሯን በጣም ነው የሚወዱት። እየተመጣጠነ ነው በቃና ይሄ ነገር በጣም እየበዛ ነውና ጥፋቱ ይሄ የኛ ይመስለኛል እኔ በግሌና ሁሉም ሰው ራሱን ይፈትሽ ጥላቻ ምናምን ቢጠፋና ሰላም ፍቅር ቢሆን እግዚአብሔር የሚታረቀናል የሚል ግምት አለን። ቤተሰብ እናንተ ማስተያየታችሁን በዚህ ላይ አካፍሉኝ ለማለት ወዳለው አብረን እንቆይ ቤተሰብ። ይኸው ቤተሰብ እንግዲህ ተመልሰናል። ለካ ያው ብቻዬን ነኝ። እሺ ተመልሼ መጥቻለሁ ቤተሰብ። አሁን ደግሞ ከታሪክ በዚህ ሳምንት ከተከናወኑ ታሪክን የኋሊት የሚባል ፕሮግራም ታውቃላችሁ በፊት እርግጠኛ ነኝ የሬዲዮ ፕሮግራም ሶሻል ሚዲያ ላይ ሲዘዋወር ያገኘሁት ቪዲዮ ነው። በጣም ስለገረመኝ ነው። እንግዲህ ዛሬ እሁድ ነው ሁላችሁም እንደምታውቁት። እንግዲህ የዚህ ወር መጨረሻ ነው እንደምናውቀው ሁላችንም እና ጥቅምት 22 ላይ ፒያሳ ላይ አሁን የምናየው የአጼ ጊዮርጊስ ፊት ለፊት ያለው የአጼ ሚኒሊክ ሐውልት የተመረቀበት ዕለት ነው 1923 ጥቅምት 22 በአጼ ኃይለ ሥላሴ ዘመነ መንግስትና ራሳቸው አጼ ኃይለ ሥላሴ ሲመርቁት የሚያሳይ ቪዲዮ ነው። ጋይስ አብረን እንውስቲ የድሮ ፒያሳም እንደምትመስል እንዳያችሁት ነው ቤተሰብ። በጣም የሚገርም ነው በወቅቱ የነበረው ገጽታና አሁን ያለው ገጽታ ግን ልዩነቱ አይገርምም? በፋሚሊ እጅግ ገጠር ነበር ሄዶና ደስ የሚል ነገር አለው እና እንግዲህ ሐውልቱ ሲመረቅ ነው ያየነው። በጣም ደስ የሚል እንትን ነው ቪዲዮ ነው። እንደወደዳችሁት እርግጠኛ ነኝ። እናንተም የተሰማችሁ ስሜት ሀሳባችሁን ኮሜንት ላይ አሳውቁኝ ጋይስ። እንግዲህ አሁን የምጋብዛችሁ ቪዲዮ ደግሞ ይሄ የኮሪደር ልማት እንግዲህ በመላው ሀገሪቱ እየተከናወነ እንደሆነ የሚታወቅ ነውና በኮሪደር ልማት ወቅት ጎንደር አካባቢ የተገኘ አስገራሚ ዋሻ አለ። በጣም የሚገርም ዋሻ ነው። እንደሚታወቀው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀደመው ዘመን የተለያዩ አብያተ ክርስቲያናትን ከአለት ላይ የመፈልፈል የውስጥ ለውስጥ የዋሻ ላይ መንገዶች እንዳሉ አንዱን ከአንዱ የሚያገናኝ እንዳለ ይታወቃል እና አሁን ማሳያችሁ እንደዛ ይሆናል የሚል ግምት አለ። ጎንደር ላይ የተገኘ ቪዲዮ ዋሻ ነው። እስቲ እኔው ቪዲዮ ጎንደር ከተማ እንግዲህ አስደናቂ ዋሻ እያየን እንገኛለን። እንደምታዩት
በጎንደር ከተማ ፒያሳ መስቀል አደባባይ ነው እንግዲህ የኮሪደር ልማት የማፍረስና የመቆፈር ሂደት ላይ በተራራ ሆቴል ፓርት ላይ ነው እንግዲህ ሲቆፈር አስገራሚ ዋሻ የተገኘው። ጎንደር ከተማ ላይ ቀደምት ዋሻዎች በርካታ ዋሻዎች እንደነበሩ እንሰማ ነበር። እስከ ቅርብም የመድኃኔዓለምን ዋሻ እናስታውሳለን። ነገር ግን ይሄኛው እኔም በዘመኔ ሰምቼው አላቅም። ብዙዎቻችንም ተገርመን እያየነው እንገኛለን። ወደ ህይወት ይወስዳል ምናምን የሚለውን ነገር እስኪ ለማየት ልሞክር። ሌላ ነገር ነው። በጣም ጨለማ ነው እንደምታዩት ጋይስ። እዚህ በኋላ ጨለማ ነው። በጣም ወደዚህኛው ጨለማ ነው። ነው ቤተሰብና እንዴት አያችሁት እናንተስ? ምን ይመስላችኋል? የዋሻ በጣም ከሰሞኑ የሚያነጋግር ነገር ሆኗል ይሄ ነገርና እስቲ የተሰማችሁን ስሜት እናንተም ሐሳባችሁን ኮሜንት ላይ አሳውቁን። ቤተሰብ አብረን እንቆይ። እንግዲህ ቤተሰብ በሌላ ታሪካዊ ቪዲዮ መጥቻለሁ። ታሪክ ብዙ ነገር አዝሏል። እንግዲህ እንደምናየው የኋላው ከሌለ የለም የፊቱም የሚባል ነገር አለና ታሪክ በጣም ለአንድ ማህበረሰብ ትልቅ አስተዋጽኦ አለው ብዬ አምናለሁ። አሁን የማሳያችሁ ቪዲዮ እንግዲህ በአፄ ኃይለ ሥላሴ ጊዜ በተለይም በጦርነቱ ዳግም የጣሊያን ወረራ ወቅት የነበረ አንድ ሻቃ በልሁ የሚባል የክቡር ዘበኛ አባል የነበረ እጅግ መለሎ የሆነ ሰው ነውና ማርሽ ባንድ ምናምን ይሰራ እንደነበር ነው የሚያሳየው። እስቲ ቪዲዮን ልጋብዛችሁ። እስቲ ንጉሱ በሄዱበት ቦታ ሁሉ እየተከተለ ፀሐይ እንዳያገኛቸው ጥላ ይዘረጋል። ደግሞም ከበሮ ከሚመቱት የማርሽ ባንድ ቡድን አባላት ጋር ከፊት ሆኖ ረዥም ግንባሩን እያሽከረከረ ትርኢት ያሳያል። ቁመቱ 7 ጫማ ከ5 ኢንች ወይንም 2 ሜትር ከ26 ሳንቲሜትር እንደሚረዝም ይነገራል። ክብር ዘበኛ የማርሽ ቡድን መሪ የቤንሻንጉል ጉሙዝ ተወላጅ ሻቃ በልሁ አባ ቦሮ። ሻቃ በልሁ ወራሪ ፋሺስት የኢጣሊያ ጦር የካቲት 12 ቀን 1929 ዓ.ም በአዲስ አበባ ከተማ ሕዝብ ላይ ያደረሰውን ዘግናኝ ጭፍጨፋ ፈርቶ ተደብቆ ይኖር ነበር። አንድ ቀን በጭፍጨፋው ዘመን በጎረቤቱ የምትኖር አንዲት የፈረንሳይ ተወላጅ በቤቷ ውስጥ ሌቦች ሰብረው ገብተው ሊዘርፏት ሲሉ እርሱ ደርሶላት ሲያስጥላት ጩኸቱን የሰሙ የጣሊያን ፖሊሶች ድንገት አግኝተው ቤቱን ሲፈትሹ ሰልፍ የሚመራበትን ያሸበረቀ ዱላ በማግኘታቸው ዱላውን ወስደው እሱን ደግሞ ወደ ኮተቤ በመውሰድ በአደባባይ ላይ እንደረሸኑ ታሪክ ይነግረናል። የሚገርም እዚህ ላይ ካሜራማን እንዴት እያመሰለ በጣም ረጅም እንደሆነ የሚያሳዩና በተለይ እንደዚህ ጣሊያን ወታደሮች መለሎ የቀድሞ እንግዲህ የክቡር ዘበኛ አባል ነበር። ማርሽ ባንድ ላይ የሚሰራ ነበር። ለንጉሱም ጥላ ያዥ ነበረ። በጣም መለሎ ስለሆነ ጥላ ያይዝ ነበረ በሚሄዱበት ወቅት ፀሐይ እንዳይነካቸውና እጅግ የሚገርም ነው። ብዙ ያልተነገረላቸው ባለ ታሪኮች አሉ። በተለይ በቀደሙ በነገስታቱ ስርዓት የነበሩ እና በጣም በጣም አስገራሚ ነገር ነው። ገርሞኛል። እኔ እንደምትወዱት እርግጠኛ ነኝ። ቤተሰብ ተመልሻለሁ። አሁንም ጋብዛችሁ ቪዲዮ በጣም የሚገርም ነው። እርግጠኛ ነኝ እንደምትወዱትና የሆነን ነገር እኛ በአእምሯችን ስናስብና ያ ነገር በአካል ስናየው ያለው ልዩነት ነው የሚያሳየው ይሄ ቪዲዮ ባጭሩ። እና ለምሳሌ የሆነን ሰው በስልክ ድምፁን ሰምታችሁት ስለ ሰውየው ልትገምቱ ትችላላችሁ። ይሄ ቀይ ወይ ቀጭ ወይ ወፍራም ምናምን ብላችሁ አንዳንድ ከዛ በአካል ሲወጡ ሌላ በቃ አልገምታችሁ። በጣም ቀጭን ስልል ያለች ድምፅ የሚያወጣ ሰውዬ በአካል ስታዩት እጅግ ወፍራም በቃ በጣም ጉርኝ ያለ በቃ ድምፅ የሚያወጣ ሰውዬ ስታዩት ደግሞ ቀጭን ምናምን ይሆናልና አንዳንዴ በአእምሯችን የምናስባቸውና በአካል የምናገኛቸው ነገሮች ምን ያህል እንደሚራራቁ ምናምን ነው የሚያሳየው። ይሄን ቪዲዮ ልጋብዛችሁ ቤተሰብ። ይሄ ሮኬት ሾፕ ምን ያህል ግዙፍ እንደሆነ ነው የሚያሳየው። አያችሁት እንዴት ትልቅ እንደሆነ? እስማ
ክሎክ ታወር ደግሞ ይሄ ለንደን ላይ ያለው ነው። እዩት እንግዲህ ልጅቷ እንዴት ግዙፍ እንደሆነ በአይናችን ስናየው ግን ትንሽ ሙሴ የዱር እንስሳ ነው። እዩት እዚህ ጋር ከመኪናው ጋር ያለው ልዩነት አያችሁት? በፎቶ ላይ ስናየው ግን ምን ያህል ትንሽ እንደሚመስል። ይሄ ደግሞ የአዳም ልብስ ነው። የአዳም ልብስ በስመ አብ ጋይስ አይታችሁታል? ይሄ ደግሞ አሳ ነው። ምን ያህል ግዙፍ እንደሆነ እዩት። በፎቶ ግን እንዴት እኛ በጣም የሆነ ቀለል አድርገን እንደምናየው የፈረስ ሳምባ አያችሁት ምን ያህል ትልቅ እንደሆነ? ከዛ ውስጥ አሁን ይወጣ ይመስላል። ያት ኤሊዋን ራሱ እንዴት ግዙፍ እንደሆነች የሚገርም ነው። ዋው በጣም የሚገርም ነው ቤተሰብና በተለይ የአዳም ልብስ አዳም ምን ያህል ግዙፍ እንደሆነ እንግዲህ በእርግጥ ትልቅ ነው። የድሮ ልክ ኦሪት ዘፍጥረት ላይ እንደሚታየው በቃ በጣም ረጅም ዓመት 400 500 900 ምናምን ይኖራሉ። እንግዲህ በምድራችን ላይ በጣም ረጅም ዓመት ይኖረው ማቱሳላ ነው 999 አይ ቲንክ እንደዚህ አይነት 980 ምናምን እንደዚህ ብቻ ኖሯል። እና በቃ የአዳም ልብስ ማለት ሰውነታቸው ግዙፍ እንደነበረ ነው የሚያሳየው ይሄና የአዳም ልብስ እንዳያችሁት ምን ያህል ግዙፍ እንደሆነ ነው የሚያሳየውና በጣም ገርሞኛል በበኩሌ። እስቲ እናንተም ሐሳባችሁን ኮሜንት ላይ አሳዩን ጋይስ። ቤተሰብ እንግዲህ ለዛሬ ያዘጋጀንላችሁ ቆንጆ ቪዲዮዎች እነዚህን ይመስሉ ነበር። ቤተሰብ እናንተ እኛን ለማገዝ ፎሎ አልኩኝ፣ ላይክ፣ ሰብስክራይብ እና ኮሜንት በማድረግ ሀሳብ አስተያየታችሁን ግለጹልን። በቀጣይ እንግዲህ በቆንጆ ቪዲዮዎች እስክንገናኝ ድረስ በቀጣይ ሳምንት ቃል መገባላችሁ ነገር ግን ቃል መግባት አልችልም። ከተኛበት እንደዚህ እንዲህ መንጭቄ ነው ማመጣው። የሰዓት ፍቅር እንዲህ ብዙዎችን አልተላቀቀም። በእርግጥ ብዙ ባለትዳሮች እስካሁን ከሰዓት ፍቅር አልተላቀቁም። ለምን እንደሆነ አላውቅም። እሱም አንዳንዶች ደግሞ ኖርማል አድርገው ይኖራሉ። አይ ሰዓት በቃ ቆንጅዬ ነች ምናምን ግን በቃ ምናምን ብለው ይኖራሉ። ባልደረባችን ግን አልቻለም። እጅግ ነው በእሷ ፍቅር የተጎዳው በተለይ ከጌች ጋር ከታየች ጀምሮ እና በቀጣይ ቪዲዮ ላይ በግድም ቢሆን በውድ ከናልጋው በቃ እናስገባዋለን፣ ቃል እንገባላችኋለን። እስከዛ እናንተ ግን ላይክ ሰብስክራይብ በማድረግ ቆዩን ቤተሰብ። በቀጣይ ቪዲዮዎች እስክንገናኝ ድረስ በጣም ነው የምወዳችሁ ፋሚሊ። ይመቻችሁ። ፒስ